ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አድራችኋል? የጧቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። ኢትዮጵያ ዘመናዊ የአየር ኃይል አቅሟን ለዓለም ባሳየችበት ማግስት ከአዲስ አበባ አህጉራዊና ዓለም አቀፋዊ ፋይዳ ያለውን ሁለተኛውን የጣሊያን አፍሪካ ጉባኤ ለማስተናገድ በዝግጅት ላይ ትገኛለች። ኢትዮጵያ 90 ዓመት የአየር ኃይል በዓሏን በታላቅ ድምቀት ማክበሯና የጣሊያን አፍሪካ ጉባኤን በአዲስ አበባ ማስተናገዷ በገጽታ ግንባታ ረገድ ትልቅ ስኬት ቢመስልም በጥልቀት ሲፈተሽ ግን የሀገሪቱ ካለችበት ውስብስብ ቀውስ አንጻር የሚከተሉትን ወሳኝ ጥያቄዎች ያስነሳል። በአዲስ አበባ ሰማይ ላይ የታዩ የሱ-30 ተዋጊ ጄቶች የቴክኖሎጂ በላይነትን ቢያሳዩም ሀገሪቱ ካለችበት የኢኮኖሚ አቅምና የውጭ ምንዛሬ ጥረት አንጻር እንዲህ ያሉ ውድ ትጥቆችን መግዛትና ማሰማራት ምን ያህል ዘላቂ ነው የሚለው ጥያቄ መነሳቱ አይቀርም። በተጨማሪም የአየር ኃይል ጥንካሬው በዋነኝነት ያነጻጸረው በውጭ ጠላቶች ላይ ይሁን ወይም በውስጥ ለውስጥ ለሚታዩ የታጠቁ ግጭቶች ማስፈራሪያ እንዲሆን ግልጽ አይደለም። የአየር የበላይነት ብቻውን የውስጥ ጸጥታና የፖለቲካ መረጋጋትን እንደማያመጣም የቅርብ ጊዜ የሀገሪቱ ታሪክ ማሳያ ነው። ከአፍሪካ ህብረት የ39ኛው የመሪዎች ጉባኤ ጋር ተያይዞ በአዲስ አበባ የሚካሄደው የጣሊያን አፍሪካ ጉባኤም በዋነኝነት በንጹህ ውሃና በንጽህና አጠባበቅ ላይ ትኩረት ያደርጋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ልዩ እንግዳ ሆነው በሚገኙበት በዚህ ጉባኤ ጣሊያን በማቲ ፕላን አማካኝነት በአፍሪካ የኃይል አቅርቦት በግብርናና በቴክኖሎጂ ላይ ያላትን ተሳትፎ ለማሳደግ እንደምትፈልግ ስትገልጽ ቆይታለች። ጣሊያን በአፍሪካ ያላትን ተጽዕኖ ለማሳደግ የምታራምደው ማቲ ፕላን እንደ ስልታዊ አጋርነት ቢቀርብም በምዕራባውያን ዘንድ አፍሪካን ዳግም የሀብት ምንጭ የማድረግ ፍላጎት እንደሌለበት እርግጠኛ መሆን አይቻልም። ጣሊያን በህዳሴው ግድብ ላይ ያሳየችው ድጋፍ ከኢትዮጵያ ጥቅም ይልቅ የራሷ ኩባንያዎች የሚያገኙትን የገንዘብ ጥቅም ታሳቢ ያደረገ ሊሆን ይችላል። ኢትዮጵያም ከእርዳታ ወጥተናል ብትልም አሁንም ለልማት ፕሮጀክቷ ከጣሊያንና ከሌሎች አበዳሪዎች የምትፈልገው የገንዘብ ድጋፍ ስትራቴጂካዊ አጋርነት የሚለውን ስያሜ አጠራጣሪ ያደርገዋል። ኢትዮጵያ ከአንድ መደብ ጥገኝነት ለመውጣት ወደ ጣሊያን፣ ቱርክና ቻይና መዞሯ ብልህነት ቢመስልም በተግባር ግን ከጎረቤት ሀገራት ሶማሌና ኤርትራ ጋር ያለው ግንኙነት እጅግ በከፋ ሁኔታ መሻከሩ ስጋት ፈጥሯል። የአየር ኃይልን በማጠናከር ብቻ የባህር በር ፍላጎትን ማሳካት ይቻላል የሚለው ነጥብ አወዛጋቢ ነው። የጦር መሳሪያ ጉልበት ማሳየት በጎረቤት ሀገር ዘንድ መጠራጠርና የጦርነት ስጋትን ስለሚጭር የዲፕሎማሲውን በር ይበልጥ ሊዘጋው ይችላል። አዲስ አበባ የአፍሪካ ህብረትና ዓለም አቀፍ ጉባኤዎችን በድምቀት ስታስተናግድ በተለያዩ የሀገሪቱ ክፍሎች ግን ሰብአዊ ቀውሶች፣ የጸጥታ መታወክና የኑሮ ውድነት ነግሷል። ይህ ሁለት ገጽታ ያለው እውነታም መንግስት ግንባታ የሚሰጠው ትኩረትና በህዝቡ ዘንድ ያለው ተጨባጭ ችግር የማይገናኙ መሆናቸውን ያሳያል። የዲፕሎማሲ ስኬቶች ወደ ውስጥ ዘልቀው ህዝባዊ መረጋጋትን ካላመጡም ጉባኤዎች የጥቂት ሂልቃን የድል ዜና ብቻ ሆነው ይቀራሉ። እንደ አስተያየት ሰጪዎች ገለጻ ኢትዮጵያ በአየር ኃይልና በዲፕሎማሲያዊ መስክ ያሳየችው ያለው ግርማ ሞገስ በአገሪቱ ውስጥ ያለውን መዋቅራዊ ችግር የሚሸፍን መጋረጃ መሆን የለበትም ብለዋል። እውነተኛ መልህቅነት የሚወጣው ከወታደራዊ ትርኢት ይልቅ ከውስጥ ሰላምና ከጎረቤቶች ጋር ካለ ዘላቂ መግባባት መሆኑን መዘንጋት ለከፋ አደጋ ሊዳርግ ይችላል ብሏል። ዘገባውን ያገኘነው ከዘሀበሻ ነው።